ዮናስና አሳ ነባሪው። በድሮ ጊዜ አንድ ስሙ ዮናስ የተባለ ሰው ነበረ። ይህ ሰው በጠቢብነቱ የታወቀ ሰው ነበር። ነገር ግን አንዳንድ ጊዜ ዮናስ ግትርነት ቢጤ ነበረበት። ትልቅ ችግርም ሊያሳልፍ ነው። ዮናስ በጣም ቅን ሰው ከመሆኑ የተነሳ በከተማው ያሉ ሰዎች ወደ ዮናስ እርዳታን ለማግኘት አልፎም ጠቢብ ስለሆነ መልካም ምክርን ለማግኘት እርሱ ዘንድ ይመጡ ነበር። ታዲያ ዮናስ ከአምላኩ ጋር በጸሎት አብዝቶ ይገናኝ ነበር። በጣምም ስለ ቅንነቱና ስለ ጥሩነቱ ይጨነቅ ነበር። በአንድ ፀሐያማ ቀን እግዚአብሔር አምላክ ዮናስን አነጋገረው። ዮናስ፣ ወደ ነነዌ ከተማ መሄድ አለብህ። ከተማዋ በኃጢአት ምክንያት ልጠፋ ነው። በእኔም አያምኑም፣ በሰይጣናዊ ተግባራቸውም ሊመረምሩኝ ይሻሉ። በ40 ቀናት ውስጥ የማይቀየሩ ከሆነ የነነዌን ሕዝቦች አጠፋቸዋለሁ። ዮናስም ፈራ። ወደ ከተማዋ መሄድ አልፈለገም። ወደ ነነዌ ከተማ ከመሄድ ይልቅ በመርከብ ተሳፍሮ ወደ ጠርሴስ ለመሄድ ተነሳ። ከተጣለበት ኃላፊነትም ለመሸሽ ፈልጎ ነበርና ወደ ጠርሴስ ሊያቀና የወሰነው ለዚህ ነው። በመርከቡም ላይ ኃይለኛ ማዕበል እና መብረቅ መርከቡን ያናውጠው ጀመር። መርከቡ ላይ ያሉ ሰዎችም ማን ይሄን መጥፎ ዕድል እንዳመጣው ይጠያየቁ ጀመር። በዚህ ሁሉ አጣብቂኝ ውስጥ ዮናስ ጭልጥ ያለ እንቅልፍ ወስዶት ነበር። የተፈጠረውንም ነገር አንዳች አላወቀም ነበር። መርከበኞቹም ይሄን በማን ምክንያት እንደመጣባቸው ለማወቅ ጣጣሉ። እጣውም ዮናስ ላይ ወጣ። እሱ ያደረገውንም ተናዘዘ። ከፈጣሪ ትእዛዝ እየሸሸሁኝ ነበር፣ ወደ ባህሩም ወርውሩኝ፣ ማዕበሉም ከዚያ ጸጥ ይላል አላቸው። መርከበኞቹም ምርጫ ስላልነበራቸው ዮናስን ወደ ሰፊው ባህር ወረወሩት። እንዳለውም ማዕበሉ በአንዴ ጸጥ አለ። በመርከቡም ያሉ ሰዎች አንጋጠው ቀሩ። ለዮናስ አምላክም ስጦታን አቀረቡ። በዚህ በኩል በጥልቅ ባህር ውስጥ ዮናስ በትልቅ አሳ ነባሪ ይዋጣል። የአሳ ነባሪው ሆድም ልክ እንደ አዲስ ክፍል ጨለማና ቀዝቃዛ ነበረ። ዮናስም ወደ ፈጣሪው ጸለየ። ከግዴታው ሊሸሸግ መሞከሩ ስህተት መሆኑ ገባው። የተሰጠውንም ትእዛዝ እንደሚፈጽም ቃል ገባ። ከ3 ቀንም በኋላ አሳ ነባሪው ዮናስን ወደ ነነዌ ከተማ አቅራቢያ ተፋው። ዮናስም ስለተሰጠው ምሕረት አመሰገነ። አሁንም ተግባሩን የሚያከናውንበት ጊዜ እንደሆነ አውቋል። ዮናስም ወደ ነነዌ ከተማ ነዋሪዎቿም ለፈጣሪያቸው የማይታዘዙ እንቢተኞች፣ ይባስም ብሎ በፈጣሪ መኖርም የማያምኑ ሰዎች ጋር ሄዶ አስጠነቀቃቸው። በ40 ቀናት ውስጥ አካሄዳችሁን የማትቀይሩ ከሆነ የነነዌ ከተማ ሕዝቦች ሆይ እንደምትጠፉ እወቁ ብሎ አስረግጦ ነገራቸው። ለነነዌ ከተማ ነዋሪዎችም በመርከቡ ስላጋጠመውና ስለ አሳ ነባሪው አጫወታቸው። የከተማ ነዋሪዎቹም የነቢዩን ዮናስ ቃል ሰምተው መቀየር ጀመሩ። ከሰይጣናዊ ተግባራቸውም ተቆጠቡ። ከ40 ቀንም በኋላ ዮናስ ከከተማዋ ውጪ ባለ በረሃ ውስጥ ተቀምጦ የነነዌ ከተማ ላይ ምን ሊደርስ ይችል ይሆን ብሎ መጠበቅ ጀመረ። አሁን የነነዌ ሕዝቦች በእግዚአብሔር አምላክ አምነዋል፣ ለበደላቸውም ንስሐ ገብተዋል። እግዚአብሔርም የተቀየረውን ልባቸውን አይቶ ከተማዋን አላጠፋትም ነበር። የነነዌ ከተማ ባለመጥፋቷ ዮናስ ተናዶ ነበር። ምክንያቱም እሱ ሐሰተኛ ነብይ ይባላልና ነው። ለምን ፈጣሪ ከተማዋን ከማጥፋት እንደተቆጠበ አልገባውም። ፈጣሪም ለዮናስ የሆነ ትምህርት ሊያስተምረው ፈለገ። እናም የሆነ ተክል በዛ በረሃ ውስጥ እንዲያድግ አደረገ። ዮናስም ለራሱ መጠለያን አገኘ። ከፀሐዩ ግለትም ተኩላ ስለታደገችው ተኩላን አብዝቶ ወደዳት። ነገር ግን በቀጣዩ ቀን ተኩላ ትሎሽ በሏት። ዮናስም በጣም ተናደደም ከፋው። ፈጣሪም እንዲህ ብሎ ጠየቀው፣ ለተኩላ ተጨነክላት? ዮናስም አዎን ብሎ መለሰ። አንተ ላልፈጠርካት ተክል እንዲህ ከተጨነቅ እኔ ደግሞ እንዴት ለነነዌ ሕዝቦች አልጨነቅ? ስለ ሕፃናቱ፣ ስለ እንስሳቱ ስህተትን ሰርተዋል፣ ነገር ግን ጥሩ ለመሆን ሌላ እድል ይገባቸዋል። የዮናስ ታሪክ ስለ ቅንነትና ስለ ይቅርታን ያስተምረናል። ሰዎች መጥፎ ነገርን እያደረጉ ቢሆን እንኳን አንድ ቀን ወደ ጥሩነት ይቀየራሉ።